የዛፉን ውጤት ማየት የምትችለው በችግኝነት ዘመኑ ያለውን እድገት መቆጣጠር ስትችል ነው ይላል። በአግባቡና በስርዓት ቀጥ ብሎ ማደግ የሚችል ከሆነ ያ ችግኝ ሲያድግ ለሺዎች ለብዙዎች ሊሆን እንደሚችል ልታየው ትችላለህ። ግን ይህንን ጊዜውን ከታች ያለውን ጊዜ የምታበላሸው ከሆነ የሚያበላሸው ከሆነ ግን የህይወት ዘመኑ መጨረሻ ሊያምር እንደሚችል ልታውቀው ትችላለህ። አንድ ታሪክ አለ፣ እንዲህ ይነገራል። ሁለት ወንድማማቾች ናቸው፣ በጣም የሚዋደዱ በጣም የሚከባበሩ። ይሁንና አባታቸው እየጎዳቸው ያሳደጋቸው፣ እየሰከረ እየመጣ እናታቸውን የሚመታ፣ ባለቤቱ የሚያሰቃይ፣ ልጆቹን ደግሞ ከምንም በላይ ቤት ሲያያቸው ደም የሚፈላ፣ ሁልጊዜ አባታቸው በጠጣ ቁጥር፣ ሁልጊዜ አባታቸው በሰከረ ቁጥር የሚገቡበት ይጠፋቸዋል። የሚሆኑትን ነገር ያጡታል። ምን አለበት ከዚህ ቤት በወጣን፣ ምን አለበት ያ አባታችን ነው እንዴ እያሉ ብዙ ነገሮችን ይጠይቃሉ ራሳቸውን። አደጉ እነዚህ ወጣቶች፣ ትዳር መሰረቱ፣ ሕይወት አለፈ፣ ያ ሁላ ጊዜ ሄደ። ታዲያ እነዚህ ሁለት ወንድማማች ወጣቶች አንደኛው በሕይወቱ አባቱን ኮፒ ያደረገና የሚጠጣ፣ ሱሶችን የሚጠቀም፣ ባለቤቱን የሚያስቸግር፣ ልጆቹንም የሚደበድብ ሆነ። በተቃራኒው ደግሞ ያኛው የተከበረ ቤተሰብ ያለው፣ ሱስ የሚባል ቦታ ያንደረሰ፣ ባለቤቱን የሚያከብር፣ ለልጆቹም ጥሩ አርአያ የሆነ ወጣት ሆነ። ዋው ተባለለት። እንዴት? ከአንድ ቤተሰብ የወጡ ልጆች በሁለት መንገድ። እንዴት? አንደኛው የአባቱን ፈለግ ሲከተል፣ አንደኛው ደግሞ በተቃራኒው እንዴት ሄደ? ከአባቱን የተከተለው ይልቅ የዛኛ ሕይወት ገረማቸው። እስኪ ለልጆቻችን ማስተማሪያም ይሆናል ትምህርትም ይሆናልና እንጠይቃቸው፣ ይሄ እንዴት ሆነ ሲሉ እነዚህም ሁለት ወንድማማቾች እባካችሁ የሕይወትን ምስጢር ንገሩን። የአባትህን ኮፒ አደረግክ አንተ ደግሞ በተቃራኒው ሕይወት ተሳካለ። ያደጋችሁበት ቤተሰብ አንድ ነው። እናትን አባትም ሆነው ያሳደጓችሁ እነዛው ናቸው። የአባታችሁን ሕይወት እናውቀዋለን፣ የእናታችሁንም እንደዚሁ። ግን ሕይወት የተለያየ መስመር ውስጥ ከታችኋለች። እንዴት ሲሉ ጠይቋቸው። በመጀመሪያ ያ አባቱን ይመስል የነበረው ሰው እንዴ ምን ትጠብቃላችሁ? እኔ አርአያ የነበረው አባቴ ነው። እያየው ያደግኩት አባቴን ነው። አባቴ ባለቤቱን ሲጎዳ፣ እናታችንንም ሲያስቸግር፣ እኛንም ሲመታን አደገ። አባትነት ማለት ያ መሰለኝና እነሆ በዛ ሕይወት ውስጥ አለሁኝ። ምን ይገርማል አላቸው። ልክ ነህ፣ የአባትህን ብትይዝ አይገርምም። ታዲያ ወንድምህ እንዴት ነው ሕይወቱ በዚህ በኩል የሄደው? ጠየቁት ወንድምየውን። እንዴት ሆነ አሉት። ታውቃላችሁ ጎረቤቶቼ አላቸው። ልክ ናችሁ፣ አባታችን እንደዛ ነበር፣ መሆን የነበረብንም እንደዛ ሊሆን ይችላል። ይሁንና ግን ሁሌ አባታችን እኛን ሲመታን እናታችንንም ሲያስቸግራት ለራሴ እንዲህ ይለው ነበረ፣ የራስህን ሕይወት ፈጣሪ እንድትመሠረት ከፈቀደልህ እንደ አባትህ የምትሆን ከሆነ ልጆችህ እንደዚህ የሚጎዱ፣ ባለቤትህም የምትሳቀቅ፣ ሕይወት ግራ የገባ ይሆናል። አድገህ ወጣትነት ላይ ስትደርስ ሕይወትህን በአግባቡ በተሰላ መንገድ በፍቅር በክብር ማሳለፍ እንደሚኖርብህ ልብ በል። አስታውስም፣ ይህ የማይሆን ከሆነ ግን ሌላ ምንም ትምህርት የለህም። የቤተሰቦችህ ሕይወት ኑሮ ለአንተ ትምህርት ሊሆን ይገባልና። እንዲህ እያልኩት ራሴን አደግኩ አለ። በፍቅር ቤተሰቦቼንም ማስተዳደር፣ ልጆቼንም በአግባቡ የሚይዝ ወጣት ሆንኩኝ። አባቴ ያደርጋቸው የነበሩ ነገሮች ቤቱን ምን ያህል እንደጎዳ፣ ልጆቹን ምን ያህል እንዳሰቃየ፣ ባለቤቱን ምን ያህል እንደጎዳ እያየሁ ያደግኩበት ሕይወት ነበረ። ያንን ሕይወት ድጋሚም ደግሞ ከሆነ ሕይወቴ ተመልሶ እዛው ላይ ነው የሚመጣው። አይሆንም አልኩት ራሴ። በፍጹም አይቻልም አልኩት። በረታው፣ ከአባቴ ተባርኩ። ከዛም
አሁን ያለሁበትን ሕይወት ሰጠኝ። ልብ እንበል እስቲ። እንዴት አያችሁት? ከአንድ ቤተሰብ፣ ከአንድ ትምህርት፣ ከአንድ አባት ተመሳሳይ የሆነ ነገርን እያዩ ያደጉ ልጆች፣ ያደጉ ወጣቶች። ይሁንና ግን የሁለቱም መስመር የተለያየ ሆነ። አንድን ነገር የምናይበት ምልከታ፣ የምናይበት መንገድ የእኛን የወደፊት ማንነታችንን ይቃኘዋል። መጥፎን ነገር መጥፎ ሆኖ ብቻ የምናይ ከሆነ ያ ሕይወት፣ ያ መንገድ ለእኛ ሊጠቅመን አይችልም፣ እኛን ይጎዳናል እያለን እዛ ውስጥ የምንዘፈክም ከሆነ እነሆ ምን ያህል እንጎዳ እንደምንችል እናስተውለው። ግን ደግሞ ያ ሕይወት ወደፊት ልንኖረው እንደማይገባ ልንኖረው እንደማንችል እየተረዳን ይሄ ለእኛ አይገባ የሚገባን ተቃራኒው ነው እያለ በጎን የምንቀራ ከሆነ ደግሞ አሁንም እንችላለን። በእርግጠኝነት ያማረ ጊዜ፣ የተስተካከለ ሕይወት፣ ደስ የሚል ዘመን ይሆንልን።